ተለመደው ዛሬም ባሪፍ መረጃ ተመልሼ መጥቻለሁ። ከዚህ በኋላ ስልካችሁ ቀርፋፋ ወይም ደግሞ ስታክ ላስቸገራችሁ ይሄን ቪዲዮ አይታችሁ ማለት ነው ማስተካከል ትችላላችሁ። ቪዲዮን እንደተለመደው ላይክ በማድረግ ጀምሩ። ስልካችን ስታክ ወይም ደግሞ ቀርፋፋ ከሚሆንባቸው ነገሮች ማለት ነው ሁለት መፍትሄዎችን አሳያችኋለሁ። አሁን በጣም ፈጣን እንዲሆን ስልካችን ድሮ ስንገዛው እንደነበረ እንዲሆን እንዴት ማድረግ እንደምንችል ማለት ነው። ስለዚህ ወደ መጀመሪያው እንግባ። በቀጥታ ወደ ስልካችን ሴቲንግ እንገባለን። የስልካችን ሴቲንግ ውስጥ ከገባን በኋላ ማለት ነው ይሄው አሁን ልክ እንደዚህ ነው። ወረታች ታረጉታላችሁ እንደዚህ ማለት ነው። ወረታች ስታረጉት ምን የሚላለ አባውት ፎን የሚላለ እንደምታዩት የመጨረሻው ላይ አባውት ፎን ነው ያለው። ስለዚህ አባውት ፎን የሚለውን እንነካለን ማለት ነው። ልክ አባውት ፎን የሚለውን ስነካ እንደዚህ ይከፍትልናል ውስጥ ማለት ነው። ከዛ ምን እናረጋለን? ሶፍትዌር ኢንፎርሜሽን የሚላለ እንደምታዩት ሶፍትዌር ኢንፎርሜሽን የሚለውን እንነካለን ማለት ነው። ሶፍትዌር ኢንፎርሜሽን የሚለውን ስነካ ይሄን ገጽ ያመጣልናል። ከዛ ውስጥ ቢውልድ ነምበር የሚላለን እንደምታዩት። ስለዚህ ምንድነው የምናደርገው? ቢውልድ ነምበር የሚለውን 7 ጊዜ ቶሎ ቶሎ እንነካለን ማለት ነው። ይሄው ላሳያችሁ 1 2 3 4 5 6 7። አሁን ሴኩሪቲ ጠየቀኝ፣ የራሴን ፒን ኮድ አስገባው። ስለዚህ ምን አለ እዚህ ጋር ዲቨሎፐር ሞድ ሃዝ ቢን ኢኔብልድ አለ። ዲቨሎፐር ኦፕሽን ይመጣልናል ማለት ነው። ዲቨሎፐር የሚል አዲስ ነገር ይጨመራል ሴቲንጋችን ላይ ማለት ነው። ስለዚህ ባክ እንላለን፣ ወደኋላ እንመለሳለን። አሁን እዚህ ጋር አባውት ፎን የሚለው ከስር አንድ ነገር መጥቷል። እዩት፣ ከፍ ሳረገው ዴቨሎፐር ኦፕሽንስ የሚል ነገር መጥቷል እንደምታዩት። ስለዚህ ምንድነው የምናደርገው? በቀጥታ ዴቨሎፐር ኦፕሽንስ የሚለው ውስጥ እንገባለን። ከዛ ምንድነው የምናደርገው? ወደታች እንወርዳለን። ዴቨሎፐር ኦፕሽንስ ከገባን በኋላ ማለት ነው ውስጥ እንገባለን። ውስጥ እንገባና እዚህ ጋር የምታዩቸውን ነገሮች እነዚህን እናስተካክላለን ማለት ነው። 3 ነገሮች አሉ እዚህ ውስጥ የሚስተካከሉ። የመጀመሪያው ዊንዶ አኒሜሽን ስኬል ነው። ሁለተኛው ደግሞ ትራንዚሽን አኒሜሽን ስኬል፣ ሶስተኛው ደግሞ አኒሜተር ዲዩሬሽን ስኬል የሚላል። እነዚህ 3ቱ ማለት ነው 1x 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 ናቸው እንደምታዩት። ባይ ዲፎልት ነው የሚሆነው። ባይ ዲፎልት ስላችሁ መጀመሪያም እንደዚሁ ነው። ነገር ግን በሆነ አጋጣሚ ተቀያይረው ከሆነ ማለት ነው ምናልባት 2 ታይምስ 2x እስከ 5x ሊሆን ይችላል። ያ ማለት ደግሞ ስልካችን እጅግ በጣም ቀርፋፋ ነው የሚሆነው ማለት ነው። ስለዚህ ምን እናደርጋለን? እነዚህ ጋር አንድ በአንድ እየገባን እዚህ ጋር ምን እናደርጋለን? አኒሜሽን ኢዝ ኦፍ የሚለው ላይ እናደርጋለን። ይሄው ሁለተኛውም ላይ እንገባለን። ከዛ አኒሜሽን ኢዝ ኦፍ፣ ሶስተኛውም ላይ እንገባለን። አኒሜሽን ኢዝ ኦፍ የሚለውን እንመርጣለን። አሁን እዩት፣ በጣም ፈጣን ይሆናል ስልካችን። እንዳዘዝነው ነው የሚታዘዘው። አያችሁት አይደለ? መጀመሪያ ስታክ የሚያደርግ ስልክ በጣም ቀርፋፋ ከነበረ አሁን እጅግ በጣም ፈጣን ይሆናል ማለት ነው። ይሄ የመጀመሪያው ዘዴ ነው። ሁለተኛው ዘዴ ደግሞ ምንድነው? በቀጥታ ወደ ስልካችን ፋይል ማናጀር እንገባለን። ልክ እንደዚህ ማለት ነው። ከዛ ምንድነው የምናደርገው? ኢንተርናል ስቶሬጃችን ላይ ነው የምንሄደው፣ የቀፎ ስቶሬጅ ላይ ማለት ነው። ከዛ በቀጥታ ምንድነው የምናደርገው? አላስፈላጊ ፎልደሮችን እናጠፋለን ማለት ነው። አንዳንዴ በጣም ስልካችን ስታክ የሚያደርገው ወይም ቀርፋፋ የሚሆነው ከመጠን በላይ ፋይል ሲሞላበት ነው። ለምሳሌ ማለት ነው በጣም ዋነኛው ነገር ምንድነው? አንድሮይድ የሚል ፎልደር አለ ብዙዎቻችን ስልካችን ላይ ማለት ነው። አንድሮይድ ተጠቃሚ ስለሆንን ማለት ነውና አንድሮይድ የሚለው ፎልደር ውስጡ አላስፈላጊ በጣም ብዙ ነገሮች ይቀመጣሉ። ለምን? ስለማናጠፋው ማለት ነው። የተጠቀምናቸው ነገሮች እንዳለ እዛ ውስጥ ይቀመጣሉ። ስለዚህ ለምሳሌ ይሄውን አንድሮይድ የሚለው ፎልደር ጫን ብዬ ሊያዘውና እዚህ ጋር 3 ነጠብጣብ አለች እንደምታዩት። 3 ነጠብጣቧን እነካለው። ከዛ ዲቴይልስ የሚል አለ እንደምታዩት። ዲቴይልስ የሚለውን እንነካለን። ዲቴይልስ የሚለውን ስነካ እንደምታዩት እዚህ ጋር ማለት ነው ከግማሽ ጂቢ በላይ ይዟል ማለት ነው። እንግዲህ አንድሮይድ ምንም ጥቅም የለውም ማለት ውስጡ ፎልደሩ ምንም ጥቅም የለውም፣ ጠቃሚ ነገር የለውም። ነገር ግን ከግማሽ ጂቢ በላይ ፋይል ይዟል ማለት ነው። ስለዚህ ምንድነው የምታደርጉት? በቀጥታ አንድሮይድ የሚለውን ፎልደር ማጥፋት ወይም ደግሞ ዲሌት ማድረግ ማለት ነው። ከዛ በተጨማሪ ኢሞ፣ ቴሌግራም፣ ዋትሳፕ የምንጠቀም ማለት ነው እንደዚህ እየሄድን ቴሌግራም ፎልደሩን ልክ እንደዚህ ማርክ እያደረግን ዋትሳፕ ኢሞንም ፎልደሮቹን ማርክ እያደረግን በሆነ ወቅት ላይ በአንድ ወርም ሊሆን ይችላል በ15 ቀን ፎልደሮቹን ዲሌት ማድረግ አለብን ማለት ነው። የምንፈልጋቸው ፎቶዎች እዛ ውስጥ ካሉ መርጠን አውጥተን ማጥፋት አለብን ማለት ነው። ስልካችን ስታክ እንዲያደርግ ቀርፋፋ እንዲሆን እንዲሁም ደግሞ ስቶሬጁ በጣም ፉል እንዲሆን ከሚያደርጉት ምክንያቶች አንዱ እነዚህን በተለይ አንድሮይድ የሚለውን ፎልደር ወቅት እየጠበቅን አለማጥፋታችን ነው ማለት ነው። ስለዚህ እነዚህን 2 ሜተዶች በመጠቀም ወይም 2 ዘዴዎች በመጠቀም ስልካችንን እጅግ በጣም ፈጣን እናደርጋለን ማለት ነው። ስታክ አያደርግም፣ ቀርፋፋም አይሆንም ማለት ነው። እንደወደዳችሁት እርግጠኛ ነኝ። ቪዲዮን ላይክ እየገጫችሁ ተለፉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ ምርጥ የቴክኖሎጂ ትምህርቶችን በነፃ ማግኘት ትችላላችሁ። ለዛሬ ይዤላችሁ የመጣሁት መረጃ ይሄን ይመስላል። በቀጣይ በሌላ መረጃ ተመልሼ እስከመጣ ድረስ
ባላችሁበት የምድር ጫፍ ሁሉ ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ቻው